የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስኪያጅ የነበሩት አቶ አብዱራህማን ሩቢ ህይወታቸው ማለፉ ተነግሯል። አቶ አብዱራህማን ሩቢ ህይወታቸው እንዳለፈም እንግዲህ በርካታ ሚዲያዎች የዘገቡ ይገኛል። ለቤተሰቦቻቸው መጽናናት እንመኛለን። አቶ አብዱራህማን ሩቢ በኦሮሚያ ክልል አርሲ ዞን ሌዲ ሄጦሳ ወረዳ በ1978 ነበር የተወለዱት። የመጀመሪያ ዲግሪያቸውን ከጅማ በውጭ ቋንቋ ጥናት ተመርቋል። በሁለተኛ ዲግሪያቸውን ደግሞ ከአፍሪካ ልዕቀት ማዕከል በኮሚኒኬሽን እና ሚዲያ ጥናት እንደዚሁ ማስተርሳቸውን ወይም ሁለተኛ ዲግሪያቸውን ይዘዋል። አቶ አብዱራህማን ጋዜጠኝነት ነው የጀመሩት በኢቢሲ ነበረ። በዛም እንግዲህ በርካታ ዓመት ከሰሩ በኋላ በ2014 የኢቢሲ ምክትል ስራ አስኪያጅ ሆነው እንግዲህ ተመርጠው ወይም ደግሞ እየሰሩ ይገኙ ነበር። ባደረባቸው ህመም ምክንያት እንግዲህ ህይወታቸው አልፏል። በትናንትናው ዕለት ህይወታቸው አልፎ በዛሬው ዕለትም ቀብራቸው ተፈጽሟል። ለወዳጅ ለቤተሰቦቻቸው በድጋሚ መጽናናት እንመኛለን። ብዙዎችም የሚያደንቋቸው ትሁትና እንደዚሁም ሀሳብን የሚቀበል ነገሮችን በትኩረት የሚመለከት እጅግ በጣም ጥሩ የሆነ ሰው ነበር ሲሉ እንግዲህ አድናቂዎቻቸው የገለጹላቸው ይገኛሉ። እንግዲህ በድጋሚ እንግዲህ ለወዳጅ ለቤተሰቦቻቸው መጽናናት እንመኛለን። በ40 ዓመታቸው ብዙ በሚሰሩበት እድሜ ህይወታቸው ማለፉ እውነትም ለወዳጅ ለቤተሰቦቻቸው በጣም አሳዛኝ ነው እንላለን። እኛም አዝናል። እንግዲህ ሌሎች አዳዲስ መረጃ እንዲደርሱ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ